ደህና ናችሁ ወይ? ናለሁ አልሐምዱሊላህ። ዛሬ የቁርስ ፕሮግራም ቁርስ እንብላ። በነገራችን ላይ እኔ የምወደው እንደዚህ እንቁላል አለ ሽንኩርት አለ ምን የተሰራ ነው እንቁላል ነው የምወደው። ዝም ብዬ ዘይት ጠብ አድርጌ ጨውና ምናምን ጠብ አድርጌ ነው የምሰራው። እዚህ ሀገርማ አልወድም እንደዛ። እንስካፌ እዩ ስትጠጡ ንስካፌ ምን ማድረግ አለባችሁ? ወተት በዛ ማድረግ አለባችሁ። ገባችሁ? ምን እንደሆነ ታውቃላችሁ? ቁርስ ግዴታሽ ነው። ያው እኔ አንዳንዴ የተለየን ሰው ልንኖር እንችላለን። ምክንያቱም የሁላችን ባህሪ አንድ አይደለም። አንዳንድ ሰው መጀመሪያ ተነስቶ ከጽዳቱ በፊት ቁርሱ ነው የሚበላው። አንዳንድ ሰው ደግሞ ስራውን ጨርሶ ነው ቁርስ መብላት የሚፈልገው። አንዳንድ ሰው ማለት ነው። አንዳንድ ሰው ቁርሱን ይበላና ነው ወደ ስራው የሚገባው። እኔ ደግሞ እንደዛ አይነት አይደለሁም። እኔ እንዴት ነኝ? መጀመሪያ ኩሽና እገባለሁ፣ ተምር አንስቼ እበላለሁ። ከዛ ውሃዬን ድርግም አድርግቼ እጠጣና ቢያንስ ከዚህ እዚህ ድረስ የሚሆን ውሃ እጠጣለሁ። ከዛ ስራዬን ጨርሳለሁ። አሁን ስራዬን ጨርሼ ነው ቁርሴን የምበላው ማለት ነው። እና በባዶ ሆዳችን የምትሰሩ ሰዎች አላችሁ። አይ ቁርስ በጠዋቱ አይመቸኝም ረፈድ ካለ በኋላ ነው ብላችሁ የምትሉ ነገር ከሆነ ምን ታደርጋላችሁ? 3 ፍሬ ተምርና ውሃሽን ግጥም። ውሃ ከሌለሽ ተምርሽን በልተሽ ወተት አንድ ብርጭቆ ከንትሽ ግጥም። ከዛ ስራሻል፣ ጉልበት ይሰጥሻል፣ ብርታት ይሰጥሻል። ገባሽ? አይ ካልበላሽማ ምግብ ሳትበይ በጭራሽ ስራ እንትን እንዳትዪ። ምክንያቱም አንደኛ ድካም ይላል። የሆነ ነገር በልተሽ ወይ ውሃ ካልጠጣሽ ወይ ወተት ነገር ካልጠጣሽ ልክ ጽዳት ስትጀምሪ ድካም ይልሻል፣ ይደብርሻል። እኔ ደግሞ ክፍለ ሀገርም እንደዛ ነኝ። ክፍለ ሀገርም ካረፈደ አልበላም። 3 ሰዓት እንደዚህ 4 ሰዓት ምናምን ካልሆነ አልበላም። እዚህም ደግሞ የለመድኩት ድሮም ነው። ሳውዲም እያለሁ እንደዚህ ነው የማደርገው። እኔ ጅምርቱ ስነሳ ተምር አንስቼ እበላለሁ። ወተት ካለ ወተት እጠጣለሁ። ወተት ከሌለ ደግሞ ውሃ ጠጥቼ በተምሩ ላይ ከዛ ስራዬን እሰራለሁ። ልክ ስራዬን ስጨርስ 4 ሰዓት እስከ 4 ሰዓት ባለው ልጨርስ እችላለሁ። አሁን ስንት ሰዓት ነው? አሁን 3 ሰዓት ነው። እስከዛ ባለው ልጨርስ እችላለሁ ስራዬን። ከዛ ስራዬን በጨረስኩበት ሰዓት ቁርሴን መልስ ሰርቼ እበላለሁ። እንደዛ ነው ማለት ነው። እና ቁርስ ሳትበሉ ንቅንቅ ብላችሁ ስራ እንዳትሰሩ። እኔ ነገርኳችሁ። ምንም ነገር ውሃ እንኳን ባፍሽ ሳይገባ የምትሰሪ ሴት አለሽ። የሚጎዳሽ በኋላ ነው፣ አሁን አይደለም። ለጊዜው ሊያስታውቅሽ ይችላል፣ አሁን ሊያስታውቅሽ ይችላል። ግን ምን እንደሆነ ታውቂያለሽ? አንቺ ቁርስሽን አልበላሽማ ስራሽን ጨርሰሽ ስትመጪ ወይ እሷ ኩሽና ትመጣለች። እሷ ይሄን አምጪ ስትልሽ አንቺ ቁርስሽ ትዝ አይልሽም። ያ ስራ ነው ትዝ የሚልሽ። እኔ አሁን ብዙ ጊዜ የተሸወድኩበት ጊዜ ያለ። ገባችሁ? ሴትዮዋ እንትን መጣም ስላላት አንዳንዴ ብስኩት ነገር ኬክ ነገር ምናምን ቤት ውስጥ ታዘጋጃለች። ኦንላይን ትሸጣለች እና ከመጣሟ ውጭ ማለት ነው። እና ሆቴል ያላት የራሷ እና መጣች። እንዳጋጣሚ ሐሙስ ቀን ነው ስራዬን ጨርሼ ምናምን ልክ ቁርሴን ልበላ ስል መጣች። በቃ ተምሩ ጠቀመኝ። ተምርና ወተት ጠጥቼ ስለነበረ እሱ ጠቀመኝ እንጂ እስከ ዙሁር ድረስ እየሰራን ነበረ። አስቡት እንግዲህ ያንን ነገር ባፌ ባላስገባ ያንን ተምሯና ወተቱን ባልጠጣ ነው አልችልም ነበረ። ታውቃላችሁ፣ በእነሱ አጠገብ ቁጭ ብላችሁ አይናችሁ ራሱ ሾክ ነው ቁጭ ብላችሁ መብላት ማለት ነው። እና ወይም እንደሚመችሽ በቃ ረፈድ አድርግቼ እበላለሁ የምትይ ነገር ከሆነ አሁን የነገርኩሽን ተምር፣ ቤቱ ላይ ተምር እንግዲህ አረብ ቤት ተምር አይጠፋም። ተምርን ክት አድርገሽ 1 3 4 ፍሬን ክት አድርገሽ በልተሽ ውሃ ካለ ውሃ ላይ ውሃ ከሌለ ወተትሽን ግጥም አልሰጠሽ ስራሽን ግቢ። ከዛ በኋላ እሷ እንኳን ኩሽና ብትመጣ ምንም ነገር ብትሰሪ ትቋቋሚያለሽ። ለምን? የሆነ ነገር ካልበላሽ ግን እነሱ ምክንያቱም ክፍላቸውን ፍሪጅ ስላለ ማንኛውም ነገር ይበላሉ። አንቺ እስከ 10ም ሆነ እስከ ዙሁርም ሆነ በቃ ቁርስ ትዝ አይልሽም። ስራና ስራ ብቻ ነው ትዝ የሚልሽ። በዛን አጋጣሚ ደግሞ አንቺ ትጎጃለሽ። ምክንያቱም ቁርሳችሁን ሳትበሉ ስራ የሚባል ነገር እንዳሰቡ። እኔ እውነቱን ልንገራችሁ፣ አንዴ ተያዝን ነው። አንዴ ከወደቅን ወደቅን ነው። አንዴ ከተያዝን እዚህ አረብ ሀገር ላይ አንዴ በሽተኛ ከሆን በቃ 99ን በሽታ በእኛ ላይ ነው የሚገኘው። ለምን? አንደኛ ራሳችን የምንጎዳው እኛ ነን፣ ማንም አይደለም። የሰው ልጅ እኮ የሆነ ነገር በልቶ ውሃ መጠጣት በራሱ ጉልበት ይሰጠዋል። እውነት ለመናገር ግን በቃ አንዳንዴ ይሄን ስራ ካልጨረስኩ አልበላም ደስ አይለኝም ምናምን። ረመዳን ራሱ እቃ እንዲህ ተከምሮ
ተምር በልታ ተነስታ አቋም ሴት ልጅ አለች። እኔም እንደዛው ነው። በጣም ያስጠላናል። አዎ በእርግጥ ያስጠላናል። ግን አንዴ ከወደቅን ወደቅን ነው። በእነሱ እጅ አይጣለን ፈጣሪ። አላህ በሰላም ወደ ሀገራችን በሀገራችን በሰላም በጤና እንዳመጣን በጤና ወደ ሀገራችን እንዲመልሰን ደግሞ ምንድነው ማድረግ ያለብን? መብላት ምንም ነገር